ያልተቃኘን እውነቱን ለመለየት በጎውን መንገድ ለማወቅ የእምነትን ኃይል ለመገንዘብ ፍጹም አቅም አጥቶን ይሄው መከራችንን እናቆያለን። አይነ ጥላን ከትውልድ ወደ ትውልድ እንሰጣለን። ፍዳን ከትውልድ ወደ ትውልድ እናሸጋግራለን። ጠንቋይ ቤት የሄደ እግር ብቻውን አይመለስም። በምንም አይነት መንገድ ብቻውን አይመለስም። ከዛ በኋላ እዛ ያለውን የግፍ መንፈስ ተቀብሎ ወደ ቤት ይሄዳል። ወንድ ከሆነ ሄደው ያንን መንፈስ ይዞ ይሄዳል። የሚጸነሰው ልጅ አይነ ጥላ አብሮት ይጸነስበታል። ሴትም ከሆነች ሄዳ ስትመለስ መንፈሱን ይዛ ነው የምትመለሰው። ሲጸነስ አብሮ አይነ ጥላ ይጸነሳል። መተታዊ የአውደ ነገስታዊ አካሄድ አስትሮሎጂ ውስጥ ገብተን መቁጠርም ስንጀምር ከመንፈሱ አካል ጋር የምንገናኝበት መንገድ ከስለ ዕውቀት ጥበብና ከዘመናዊ ስልት ጋር በተያያዘ ስለምንሮጥ በዛም ውስጥ ኮከባችን እየተቆጠረ ሸርጣን ከሆነ ልፍስፍስ ትውልድ መያዛችን የማይቀር ጉዳይ ነው። አዎ እስራኤሎች በዚህ ጉዳይ ትልቅ ቦታ አላቸው፣ በዚህ በኮከብ ቆጠራው ዓለም ውስጥ እና ውሃው እጅግ በጣም ክፉ ነው። ምድሪቱም ፍሬዋን ምን ትላለች? ታጨነግፋለች። በመጨንገፍ ታሪክ ውስጥ እኛ ቀዳሚዎች ነን። በ18ኛው ክፍለ ዘመን ጥሩ ሳይንቲስቶች የነበሩን ሲሆን እጅግ በጣም ብዙ ነገሮችን የሚገነዘቡ የሚያስተውሉ ታሪካዊ ሰዎች ሁሉ ነበሩን። ግን ዕውቀታቸው ወደ ተሻለ ቦታ እንዳይደርስ በተለያየ አይነትና አስተሳሰብ እንዲዳከሙ ተደርጎ በ19ኛው ክፍለ ዘመን ላይ ስንደርስ ደግሞ በ19ኛውም እንደዚሁ ወደ ተሻለ ዕውቀት ለመድረስ የዓለምን ጥበብ በመረዳት ሀገራዊ የሆነ ብልጽግናን ለማፍራት የሚደረገውን ጥረት ለመደገፍ ውጭው ዓለም አገሪቱ አስተምራ አሰልጥና ወደዚህ ሲመለሱ ጭንገፋው በተሻሻለ መንገድ እየናረ ይመጣና አዋቂውን ድራሹን ማጥፋት የተለመደ እድላችን ሆኗል። የተማረውን ደብዛውን ማጥፋት፣ የተማረውም ማካሄዱን አያውቅም። ያልተማረውም በአጥፊነት እድል ውስጥ እጁ ሰፊ ይሆናል። የቡዳነት መንፈስ ምድራችንን በአጨንጋፊነት ይሄው ረጅሙን ዘመን ፈጅተን ዛሬ በስደት ዓለም ውስጥ አንደኛው ከሌላው ዓለም ኢትዮጵያውያን ሆነዋል። እኛ ሆነናል። ይሄ የኑሮ ጭንገፋ፣ የአኗኗር ጭንገፋ፣ የታሪክ ጭንገፋ፣ የአስተሳሰብ ጭንገፋ በስቶ 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 ይሄው አሁን ያለነውን ሐሜተኛውን ትውልድ አፍርተን እየተበላላን ወደ መንደር ሆነ ጠባችን መንደር ውስጥ ከሆነ በቃ ሌላው ሁሉ ነገር ቀርቶ መንደር ውስጥ እንጣላ ጀመር። መንገድ ላይ እንጣላ ጀመር። አልፎም ተርፎ ስልክ ደውለን እንጣላለን። በስልክ እንጣላለን። ከዚህ አሜሪካ የሚጣሉ እናቶች አሉ። ደህና ነሽ ወይ ልጄ? እንደምን ነሽ? ደህና ነሽ? እባክሽ እንደው ትንሽ ገንዘብ አጥሮኛል፣ እንደው ትንሽ። አይ እማዬ እኔ እኮ አሁን በጣም እየደከመኝ ነው። አፈር አባሽ በላሽ። ለምንድን ነው የሚደክምሽ? ደውለን እንጣላለን። ክፉዎች ሆነናል። የእግዚአብሔር ኃይልና መለኮታዊ የቃሉ ጥበብ ከሕይወታችን ርቋል። በእምነት በኩል በሚገኘው ዋጋ አንደበታችን ያልተገራ ሆኗል። እንደ ልብ እናወራለን። አንድ ነገር ልንገራችሁ። እዚህ ቦሌ ሚካኤል የነበርኩ ጊዜ ጎርጎሪዮስ እስከ 9 ሰዓት ቆይቼ አገልግዬ ስወጣ አንዳንድ ወጣቶች ሰንበት ተማሪዎች ናቸው። በቦርሳዬ ቀሚሴን ይዤ እንዳሁኑ የትራንስፖርት አልነበረኝም። ያኔ የሚሸኘኝም የለም እና ተገልጋይ ብቻ እንጂ አገልጋይ ሕዝብ አልነበረኝም። ከዛ ሳልፍ በመንገዱ ሳልፍ 7 ጊዜ ጩህ ይላሉ እነዛ ልጆች። ማሾፋቸው ነው፣ መቀለዳቸው ነው። አያችሁ፣ ልቀቀው ይላሉ። ትለቃለህ አትለቅም እያሉ ያሾፋሉ። እነዛው ልጆች አሜሪካ ሄደው ዲቪ ደርሷቸው እዛው አግብተው የማይናገሩ ልጆች ይዘው መጥተው ይኸው ልጄ መናገር አቃተው አሉኝ።
ከ2 እስከ 3 ከ3 እስከ 4 አያችሁ 7 ጊዜ ጩህ እያሉ የቀልዱበት ዋጋ ለካ ተቀምጧል። 7 ጊዜ ጩህ እኮ የምለው የታመመ ሰው ነው። በመንፈስ እኮ የተያዘ ሰው ነው። ምን ያህል የዚህ የአብዮቱ ትውልድ አንደበቱን ለመጠበቅም ሆነ በማስተዋል ለመናገር አቅም ያጣ መሆኑን የምንገነዘብበት ህይወት አንዱ ነው። ከዛሬ 6 ወር ይሁን 7 ወር ይሁን እንደዚሁ 3ቱም መጥተው እዚህ ቦሌ ነበርን፣ ጎርጎሬዎስ ነበርን፣ ይሄ ልጅ አልናገር አለ ይላሉ አሉ። ቦሌ ነበር ካው ያኔማ 7 ጊዜ ጩህ ትላል ነበር እንደ መንገድ ላይ። አዎ ያኔ ያልገባኝም ነበረ። የሚገባን ታዲያ መቼ ነው? እንደ መከራ ስናይ ትውልድ ሲበላሽ መስመሩ ሲጠፋ ስንጨነግፍ ያኔ ነው የሚገባን። እና ግራ የምናጋባ ትውልዶች ነን። በተለይም በእምነት ፋይዳ ውስጥ የተሰጠንን በረከት ያቃለልን የአባቶቻችንን ጸጋና ተስፋ የተውን ዝም ብለን የመረቀነውም ያልመረቀነውም ዝም ብሎ እንዲሁ የሚመረቅን ትውልድ ነን። ብዙ ነገር ጠፍቶናል። ከሥነ ምግባር ቅድስና ጀምሮ እስከ በረከቱና እስከ ተስፋው ድረስ ከእጃችን ያመለጠ እውነት አለ። በዚህ ሂደት ውስጥ ሆነው ደግሞ ወደ መሪነት ሲመጡ አጨንጋፊዎች ነው የሚሆኑት እንጂ የደህንነትና የጸጋ ሰው አይደለም የሚሆኑት። ወደ አዲሱ ማሰሮ ለመድረስ ስንት ዘመን መበላሸት አለበት። እርሱም አዲሱን ማሰሮ አምጡልኝ አለ። አዲስ ማሰሮ አምጡልኝ፣ ጭንገፋ እንዲቆም። የዛ ዘመን ችግር ትውልድ ማጨንገፍ ነው። የኛም ዘመን ችግርም ትውልድ ማጨንገፍ ነው። አንድ እኮ ነው በቃ። የዛ ዘመን ችግር ትውልድ ማጣት ነው። የኛም ዘመን ችግር ትውልድ ማጣት ነው። አንድ አይነት እኮ ነው። ያጣነው ትውልድ እኮ ነው አሁን ያለው። ሳይሰራ በረከትን ይፈልጋል። ሳይደክም ቀላል መንገዶችን ይፈልጋል። አልሳካ ሲል ይሰርቃል፣ ያታልላል፣ ይዘርፋል። አንድ ምታሃተኛ ሌባ እኔ ጋር መጣና ከአንድ ወር በፊት አካባቢ ነው። እዛ ሻይ መጠጣበት ቦታ እያለቀሰ ነው መጣው። እንደው እኮ እርሶን ወዶታለሁ፣ እቺ በቃ አንዳንድ የበረከት ስራ ስንሰራ አይቷል። በጣም ወዶታለሁ፣ በጣም አከብሮታለሁ፣ እንደው ቸግሮኝ ነው የመጣሁት አለ። ትኩር ብዬ ስመለከተው ይሄ ሌባ ሊያታልለ ነበር የመጣው፣ እኔ ተያዝኩኝ አለ። የሚገርም እኮ ነገር ነው። እኔ እንዴት ነው የገባው ብለዋለሁ። ላሰርቀው ነው የገባሁት። ነቻ ብር ያዘውን ነካስ አረገው፣ ፍዝዝ ይላል።